ወደ ኢትዮ ኮምፒውተር ትምህርት ቤተሰቦች እንደምን አላችሁ? ዛሬ ይዤላችሁ የቀረብኩት የአስረኛ ክፍል አይቲ መጽሐፍ ቻፕተር 3 ነው። ቻፕተር 3 ስለ አፕሊኬሽን ሶፍትዌርስ ያወራል። ስለዚህ የአፕሊኬሽን ሶፍትዌርስ ምንነት ምን እንደሆነና ጥቅሞቹን አብረን አንድ በአንድ የምናይ ይሆናል ማለት ነው። ስለዚህ ከዩኒት ኦቨርቪው ስንጀምር ዩኒት ኦቨርቪው ላይ ስለ ምን ይላል? ዩኒት ኦቨርቪው in this unit you are going to learn advanced topics such as creating tables, formatting tables, inserting pictures። ስለዚህ ቦርድ ፕሮሰሲንግ ስር እነኚህን ነገሮች አብረን አንድ በአንድ እናያለን። ስለ ስፕሬድሺት ሶፍትዌርስ እናያለን። ስለ አኒሜሽን፣ ስለ ትራንዚሽን እናያለን። ስለ ማይክሮሶፍት ፓወርፖይንት እነኚህን አንድ በአንድ የምናይ ይሆናል። ስለዚህ አንዱ የአፕሊኬሽን ሶፍትዌርስ አይነት ወርድ ፕሮሰሰር እንላለን ይባላል። ወርድ ፕሮሰሰር ምንድን ነው የሚለውን ነገር እዚህ ስር ከመጽሐፉ ላይ ተረድተን አብረን እናያለን ማለት ነው። ወርድ ፕሮሰሰር ሪፈርስ ቱ ዘ አክት ኦፍ ዩዚንግ ኤ ኮምፒውተር ይላል። ዘ አክት ኦፍ ዩዚንግ ኮምፒውተር ቱ ክሬት ኤ ዶክመንት፣ ኤዲቲንግ፣ ሴቭ ኤንድ ፕሪንት ኤ ዶክመንት ይላል። ስለዚህ ወርድ ፕሮሰሲንግ ምን ማለት ነው? ወርድ ፕሮሰሲንግ ማለት ኮምፒውተር በመጠቀም ሰነዶችን መፍጠር፣ ክሬት ማድረግ፣ ሰነዶችን ማስተካከል፣ ኤዲት ማድረግ፣ ሰነዶችን ማስቀመጥ፣ ሴቭ ማድረግ፣ ሰነዶችን ማተም ወይንም ፕሪንት ማድረግ። ይህንን ሂደት ወርድ ፕሮሰሲንግ እንለዋለን። ሶ ኢን አዘር ወርድ ቱ ፐርፎርም ወርድ ፕሮሰሲንግ ስፔሻላይዝድ ሶፍትዌርስ ናውን አዝ ወርድ ፕሮሰሰር። ስለዚህ ወርድ ፕሮሰሲንግን ለማከናወን ልዩ ሶፍትዌርስ ወርድ ፕሮሰሰር ተብሎ የሚጠራ ሶፍትዌር ያስፈልጋል ማለት ነው። ይህ ሶፍትዌር ምን ይባላል? ወርድ ፕሮሰሰር። ዋን ኤግዛምፕልስ ኦፍ ኤ ወርድ ፕሮሰሰር ኢዝ ማይክሮሶፍት ወርድ። ስለዚህ ለወርድ ፕሮሰሰር አንዱ ምሳሌ ማይክሮሶፍት ወርድ ነው ማለት ነው። አዘር ወርድ ፕሮሰሲንግ አፕሊኬሽንስ አር ኦልሶ ዋይድሊ ዩስድ ይላል። ነገር ግን ሌሎች ወርድ ፕሮሰሲንግ መተግበሪያዎች በስፋት ይጠቀማል ማለት ነው። ፎር ዘ ፐርፐዝ ኦፍ አክሰሲቢሊቲ። ፎር ዘ ፐርፐዝ ኦፍ ዋት? ዘ ፐርፐዝ ኦፍ አክሰሲቢሊቲ። ለቀላል አቀራረብ አላማ በዚህ መጽሐፍት ውስጥ ማይክሮሶፍት ወርድ ይጠቀማል ማለት ነው። ሌላው ክሬቲንግ ቴብልስ ነው። ሰንጠረዥን መፍጠር፣ ክሬት ማድረግ። ሶ ቴብል ማለት ምን ማለት ነው? ስለዚህ ምን ይላል? ቴብል ኢዝ አን አሬንጅመንትስ ኦፍ ዳታ ሜድ አፕ ኦፍ ዋት? ሆሪዞንታል ሮስ ኤንድ ቨርቲካልስ ኮለመን ነው ይላል። ስለዚህ ሰንጠረዥ ማለት በአግድም ወይንም ሆሪዞንታል ረድፍ እና በቁመት ቨርቲካል አምዶች የተዋቀረ የመረጃ አደረጃጀት ነው ማለት ነው። ሌላው ሴል ነው። ሴል አር ኤ ሬክታንግል ዛት አር ፎርምድ ዌን ሮስ ኤንድ ኮለመንስ ኢንተርሴክት። ስለዚህ ሴል ማለት ሆሪዞንታል እና ቨርቲካል በሚገናኙበት ቦታ የሚፈጠሩት ክፍሎች ወይንም ቦክሶች ሴል ተብለው ይጠራሉ ማለት ነው። ቴብል አር ኦፍን ዩስድ ቱ ኦርጋናይዝድ ኤንድ ፕሬዘንት ኢንፎርሜሽን ይላል። ፕሬዘንት ኢንፎርሜሽን። ስለዚህ ሰንጠረዥ መረጃን ለማደራጀት ለማቅረብ ብዙ ጊዜ እንጠቀመዋለን ማለት ነው። ምን ይላል? በት they have a variety of uses as well ይላል። ነገር ግን ሌሎች ብዙ አጠቃቀሞች አሏቸው ወይንም አሉት ማለት ነው። አሉት። you can use a tables to align numbers and create interesting page layout, calendar, invoice and contact list. Examples of how tables are used every day ይላል። ይሄ ማለት ቁጥሮችን ለማስመዝገብ እና የገጽ አቀራረብን ለማስዋብ ካለንደር፣
ደረሰኞች እና ኮንታክት ሊስቱ በየቀን ተዕለት ውስጥ የምናደርጋቸውን ስራ በቴብል አማካኝነት እናከናውናለን ማለት ነው። በቴብል አማካኝነት እናከናውናለን። ወርድስ ፕሮቫይድ ይለናል። ወርድ ኢዝ ፕሮቫይድ ሰቨራል ኦፕሽን ፎር ክሬቲንግ ቴብልስ ኢንክሉዲንግ ድራጊንግ ሜትድ፣ ኢንሰርቲንግ ቴብል ዲያሎግ ቦክስ፣ ቴብል ድሮይንግ ቱልስ ኤንድ ኪውክ ቴብልስ ሜትድስ ይላል። ስለዚህ ማይክሮሶፍት ወርድ ሰንጠረዥ ለመፍጠር ብዙ አማራጮች ያቀርባል ማለት ነው። አንደኛው ባይ ድራጊንግ ሜትድ ማለት ነው። ባይ ድራጊንግ ሜትድ። ሁለተኛው ባይ ድራጊንግ ማለት በመጎተት። ሁለተኛው ባይ ዲያሎግስ ቦክስ። ባይ ዲያሎግስ ቦክስ ማለት ሰንጠረዥን በመጨመር ወይንም ሳጥን ውስጥ የሆነ የምንፈልገው ሮና ኮለመንን በማስጨመር የምንፈጥረው የቴብል አይነት የሰንጠረዥ አይነት ነው። ሌላው ባይ ድሮዊንግ ቱልስ ማለት የሰንጠረዥ መሳሪያዎች፣ ሰንጠረዦች በእጃችን ድሮ አድርገን የምናነሳው ማለት ነው። ባይ ኪውክ ቴብልስ በፈጣን የሰንጠረዥ መንገድ ማለት ነው። ስለዚህ በእነኛ አራቶቹ አማካኝነት ቴብልን ወይንም ሰንጠረዥን ክሬት ማድረግ ወይንም መፍጠር እንችላለን ማለት ነው። ስለዚህ ይሄ ቀጣዩን ፓርት ደግሞ እነኚህ አንድ በአንድ አብረን ቀጣይ ፓርት የምናይ ይሆናል። ስለዚህ ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ኮሜንታችሁን ጻፉልኝ። ስለዚህ ቀጣዩን ፓርት 2ን ይዤላችሁ እቀርባለሁ ማለት ነው። አመሰግናለሁ።